አድዋ ለኛ ለኢትዮጵያውያን ድል ነው ለአፍሪካውያን ወንድሞቻችንና ለተቀረው ጥቁር ህዝብ በባርነት እግረ ሙቅ ለወደቁት ደግሞ የነጻነታቸው ቀንዲል ኩሩ ኢትዮጵያዊ ለመሆን አንድና ዋና ምክንያት አድዋ የካቲት 23 1888 ዓ.ም የዛሬ 127 ዓመት ታሪክ መዘከሪያ አድዋ 127ኛው የአድዋ ድል በዓል እንግዲህ በብሔራዊ ቲያትር ለመከበር ተዘጋጅቷል እንግዲህ ቀደም ሲል እንደሰማነውኛ እዚህ ስንደርስ አርበኞች በተለይ አባት አርበኞችና እናት አርበኞች በሊሞዚንና በሰረገላ ታጅበው እቴጌጣይቱንና እምዬ ምኒልክን የሚወክሉ ሰዎች ተዘጋጅተው ማለት ነው ይህንን በዓል ለማክበር እዚህ ብሔራዊ ቲያትር ድረስ መጥተዋል ማለት ነው እኛም እንግዲህ ይህንን ስነ ስርዓት ወደ እናንተ ለማድረስ ነው እዚህ የተገኘነው ያዘጋጀ ደግሞ አብርሃም ግዛው ኢንተርቴይንመንት ነው ኢትዮጵያዊነት የሚል ርዕስ ሰጥቶታል ይህ የአድዋ በዓል ምን ይመስላል እዛ ላይ የተጋበዙ በርካታ ተላላቅ እንግዶች አሉ የነሱስ መልእክት እንዴት ይሆናል የመድረኩ ስራስ እንዴት ይቀርባል የሚለውን በአድዋ አይን እንመለከታለን አብራችሁን ተጋበዙና ይህንን የአድዋን ድል አብረን እናክብርላችኋለን አብራችሁን ቆዩ ወደ ብሔራዊ ቲያትር ዝክረ አድዋ ድልን ለመታደም የተገኘው ህዝብ ከአዳራሹ አቅም በላይ ሆኖ መመለሱን በአይናችን ታዝበናል በመድረኩ ግራና ቀኝ እቴጌ ጣይቱና አጤ ምኒልክ በፈረሳቸው አባዳኘው ጉብ ብለው ይታያሉ ይህ ብቻ ሳይሆን ንጉሱና ንግስቲቱን የሚወክሉት ገጸ ባህሪያት በአባትና እናት አርበኞች እንዲሁም በፌደራል ፖሊስ ማርች ባንድ ታጅበው ሲገቡ 1888 የሆነ ይመስል አዳራሹ በፌሽታ ድብልቅልቅ ወጣ ላለፉት 7 ዓመታት የድል በዓሉን በራሱ ተነሳሽነት ሲዘክር የቆየው የመርሃ ግብሩ አዘጋጅ ጋዜጠኛና ፕሮሞተር አብርሃም ግዛው ስለ 127ኛው ዓመት የአድዋ ድል በዓል ዝግጅት ይህን ይላል ይሄ ታሪካችን እንግዲህ ሁሌም የማይፋቅ ነው ሰዎች ሊሞቱ ይችላሉ ሊያልፉ ይችላሉ ታሪክ ግን ሰርተው የሞቱ ሰዎች ሕያው ናቸው ከመቃብር በላይ ናቸው ብለን ነው የምናስበው ምክንያቱም ወደድንም ጠላንም አንተም እኔም ሁላችንም እዚህ ደረጃ ለመድረስ አንገታችንን ቀና አድርገን ደረታችንን ነፍተን ለመሄድ ትናንት የተከፈለልን ዋጋ ትልቅ ነው ያ ዋጋ ደግሞ ለዛሬ ማንነታችን አብቅቶናልና የበለጠ ስራ መስራት አለብን ብለን ነው የምናስበው ዝክረ አድዋ ኢትዮጵያዊነት ብለን ላለፉት 7 ዓመታት ስንዘክር ስናወድስ እንዲሁም ደግሞ አርበኞች ክብር ሰጥተን በሰረገላ አጅበን ዋናዋና አደባባይ ከነማዕረጋቸው ከነልብሳቸው ሽለላ ፉከራ ያቀረቡ ወደ ኢትዮጵያ ብሔራዊ ቲያትር ሲመጡ በክብር ነው የተቀበልናቸው ይሄ ምንድነው እቺን ሀገር ያቆዩልን አባት አርበኞች እናት አርበኞች አጥንቶቻቸውን ከስክሰው ደሞቻቸውን አፍስሰው ለዛሬ ማንነታችን አብቅተውናልና እኛ ኢትዮጵያኖች በቀኝ ያልተገዛን ሀገር እንደሌላው አፍሪካ ሀገር ነፃነት ቀን ሳይሆን የድል በዓል ነው የምናከብረው ብዙ የአፍሪካ ሀገራት በቀኝ ግዛት ተገዝተዋል ሰንደቃችንም ደግሞ እንደ ሁሉም የአፍሪካ ሀገራት ብዙዎች ይተቀሙታል ይሄ ምንድነው ኢትዮጵያን ኩራት ነው ኢትዮጵያን ታላቅ ሀገር ነች አሁንም ታላቅ ሆና እንድትቀጥል ደግሞ ሰላማችንን ማስጠበቅ አንድነታችንን መግለጽ መቻል ይኖርብናል እንዲሁም ደግሞ አሁን ጦርነት የለብንም በልማቱ መስክ በተሰማራንበት
በስራ መስክ ይህንን ታሪክ የአባትና የእናቶቻችንን ታሪክ መድገም አለብን። 1888 ላይ የተፈጸመልን ገድል አድዋ ታላቅ ነው፣ እንዲዘከር እንዲታወስ ደግሞ ለመጪው ትውልድ እንዲወረስ መደረግ አለበት። እንዲሁም ወጣቶች በክልል ከተሞችን ማክበር መቻላል። አዲስ አበባ ላይ ብቻ አይደለም እኛ የምናስበው ክልል ከተሞች እንዲሁም ከኢትዮጵያ ወጣን በዓሉ የአፍሪካኖች የጥቁር አፍሪካኖች ህዝብ በዓል ነው። የካቲት 12 ሰማዕታትን አልፈናል። አሁን አድዋ ላይ ነው። የካራማራ ድል ደግሞ የካቲት 26 ይመጣልና ወሩ ሙሉ የጥቁሮች ነው ብለን ነው የምናስበው። ጦርነቱን እጅግ አስቸጋሪ በነበረበት ወቅት ነው እንግዲህ ያሸነፉ ተራራው ተው ቁልቁለት ወርደውና ይሄንን ማስፈጸም መቻል አለብን ብለን ነው የምናስበው። ኢትዮጵያ በምዕራብ አውሮፓ ህዝቦች ምናብ የህልም ሸማ ደርባ የኖረች የተምኔት ሀገር ናት። የአድዋ ድል ደግሞ የኢትዮጵያ ብሔራዊ ክብር ማህተም። በዝክረ አድዋ ኢትዮጵያዊነት መድረክ የተገኙ በርካታ ዕውቅና አዋቂ ኢትዮጵያውያን ስለ አድዋ ብዙ ዲስኩሮችን አቅርበዋል። የአድዋን ድል ብዙ ብያኔ ሰጥተውታል። ከዶጋሌ የጀመረው የአድዋ ጦር ከዛም በማይጨው ባርበኞች መንፈስ ውስጥ አድሮ በኋላም በካራማራ በወጣቱ የኢትዮጵያ ትውልድ አድሮ ድልን የተጎናጸፈ ትልቅ የጦር ድል ነው አድዋ ለኔ። አድዋ የጀግንነት የጽናት የኢትዮጵያ ጀግንነት የጽናት የአንድነት ትልቅ መገለጫ ነው ብዬ ወስዳለሁ። በማርያም ስለማለ ራይከር በማርያም ስለማለ ታዲያ ለዲስ ሲተራ ምናለ ወይ ሳለው በዲያኔ እኔና ነበር ወይ ሳለው በዲያኔ እኔና ነበር ሰው ያለ ስም ሰርግ ያለ ሙሽራ እንደማይኖረው ሁሉ አድዋም ያለ መሪዎቹ ከቶ እንዴት ይሆናል? ይህ መላ ኢትዮጵያውያንን አስተባብረው በጥበብ መርተው ታላቁን የአድዋ ድል እንድንቀዳጅ ታሪክ የሰሩልንን እንዳንረሳ እንድንዘክር ከታላላቆቻችን እየተሰጠ ተግሳጽ ነው። ጃንሆይ እዚህ አሉ። አፄ ምኒልክ ያልተማሩ ሰዎች ቅዳሴ ገቡና ቅዳሴውን ቀድሰው ጨርሰው ወጡ። ከዛ ምን አሉ? እንዴት አይነት ቅዳሴ ቀደስን ዛሬ አሉ። ያማረ ቅዳሴ ቀደስን አሃዱን ረሳናት እንጂ ያሉ። የሚገርማችሁ የቅዳሴው እኮ ዋና ርዕሱ አሃዱ እኮ ነው። አድዋ ያለ ምኒልክ ቅዳሴ ያለ አሃዱ። የምኒልክን ታሪክ የፈለገውን ያህል እንደ ክርስቶስ መስቀል ቆሻሻ ላይ ብትከምሩ ፈልፍሎ ብቅ ብሎ በአደባባይ ይነግሳል። አንግሎፎን ተብሎ እንግሊዝኛ ከመናገር ይልቅ 80 ቋንቋ እንድትናገር፣ ፍራንኮፎን ተብሎ በፈረንሳይ ማንነት እንዳትጨፈለቅ ከኛ የኛ እንድትል ያደረጉ እምዬ ምኒልክ ናቸው። ቪቫ ምኒልክ! ቪቫ ጣይቱ! አድዋን ስንዘክር፣ ስለ አድዋ ስናወራ፣ ስለ ነፃነታችን ስለ ማንነታችን ስናወራ እነዚህን ሁለቱን ባልቻን መኮንንን ራስ ሚካኤልን ገበየሁን ቁጥራቸው ተቆጥሮ የማያልቁትን ሳናነሳ ብናል ኢትዮጵያውያኖች አይደለንም። የሀገሬ ሰው
ካሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ይሄ ትልቅ አባባል። አላስቀየምከኝም፣ አልበደልኩም። በጣም ወደ ሰላም የመጣ ሐሳብ ነው። ብዙ ሰላም እንደነበር በውስጣቸው ግንኙነት እንደነበር ይሄ አዋጅ እዚህ ውስጥ አዋጁ ያሳይናል። አንድ ሴት በአፄ ምኒልክ ዘመነ መንግስት አንድ ወታደር መንገድ ላይ ያገኛት። አንቺ ሴት እባክሽ ቤቴ ሚስት የለኝ ልጅ የለኝ፣ ነይና ምግብ ስሪልኝ፣ 2 ብር ከፍልሻለሁ። እማወራው ዛሬ ስለ ግሮዝ ማይንድ ሴት እና ፊክስድ ማይንድ ሴት ነው። ባለፈው ስለ ኮንሸስ አውርቻችኋለሁ። 2 ብር ሰጥሻለሁ፣ እባክሽ ግቢና ምግብ ስሪልኝ። እሺ ገባች፣ ተስማማችው። 7 ዓመት ተቀመጠች። ከ7 ዓመት በኋላ ምንም ነገር ሳይሰጣት አባረራት። የእውነት ታሪክ ነው። ቀጥታ ወደ አፄ ምኒልክ ሄደች። እንዲህ ተደርጊያለሁ አለች። ንጉሥ አፄ ምኒልክ ራሱ ያሉት ምንድነው? ውል የለሽ፣ የተነጋገርሽው ነገር ለዕለት ብቻ ነው፣ ምን ላድርግሽ አሉ። መኳንንት እኮ ሁሉ አሉ። ሴቲቱ ጮኸችና ይግባኝ ላባመላ አለች ለፊት አውራሪ ሀብተ ጊዮርጊስ። ይግባኝ የሚባለው ወደ ላይ ነው እንጂ ወደ ታች ይግባኝ አይባልም። መኳንንቱ በጠቅላላ ተበሳጩ። ምን ማለትሽ ነው? ንጉሱ እዚህ ቁጭ ብለው እንዴት ወደ ታች ይግባኝ ትያለሽ አሏት። አፄ ምኒልክ ብቻ ምን አሉ? ፊት አውራሪ ሀብተ ጊዮርጊስ መላለሁ ሂጂ ይግባኝ በይ አሏት። ግሮዝ ማይንድ ሴት የሚባለው ይሄ ነው። አሁን የሰጠኋችሁን አናሎጂ ወይም ታሪክ ምሳሌ የአፄ ምኒልክ ጭንቅላት ምን አይነት ነው የሚላይ መድረስ ትችላላችሁ። ይግባኝ ብላ ወደ በታች ስትጠይቅ አልተቆጡም አፄ ምኒልክ። ለማንኛውም ሀብተ ጊዮርጊስ ጋር ሄደች። ምንድነው? እንደዚህ ነው። ታዲያ ጃንሆይ ከፈረዱት ውጪ እኔ ምን ልፈርድልሽ እችላለሁ? እንደሳቸው ነው የምፈርድልሽ። ሰውየው ደስ አለው፣ ሳቅ አለ። አንተም አንድ ነገር ብቻ አይደል፣ ቀላል ነገር እነግርሃለሁ። በቀን ስንት ነበር ከፍልሻለሁ ያልካት? 2 ብር። ስንት ዓመት ተቀመጠች? 7 ብር። 7 ዓመት በ2 ብር አባስተህ ስጣት፣ በቃ አልቋል ፍርዱ አሉ። የታወቁ ሰው ናቸው። አባ መላም የተባሉበት ይሄ ነው። ትልቁ ነገር ግን ምንድነው መሰላችሁ? ዛሬ ስልጣን ላይ ሰዎች ሲቀመጡ፣ ዛሬ አንድ ቦታ ላይ በኃላፊነት ሲቀመጡ ብትነግሩት ይሰማል። ያ ነው ፊክስድ ማይንድ ሴት የሚባለው። ግሮዝ ማይንድ ሴት ያላቸው ሰዎች ትልቅ ህልም ያላቸው ምጡቅ አእምሮ ይባላል። የመጠቅ አስተሳሰብ ነው የሚኖረው። ጣሊያን ታዲያ ይሄን አላወቀም። በጣም የሚገርማችሁ እቴጌ ጣይቱ የአድዋ ጦርነት ተነስቶ ለሊት ጦርነቱ እየተካሄደ ጻፌ ትእዛዝ ገብረ ሥላሴ እንደጻፉት ነው፣ ባይናቸው ያዩትን ማለት ነው። ከአክሱም የማርያም ጽላት መጥቶ ነበር። ከተለያዩ ቦታዎች ጽላቶች ነበሩ። ለሊቱን ሙሉ በጉልበታቸው ተንበርክከው ተደፍተው ጽላቱ ስር እያለቀሱ ሲጸልዩ ቆይተው በኋላ ተነስተው ወደ ጦርነቱ ሲገቡ ጻፌ ትእዛዝ እንዳዩት በአጭር ሰዓታት ውስጥ ጦርነቱን አጠናቀቁት። ከዚያም በጣም የሚገርመው ሌላው ጉዳይ ሁለተኛው ጣይቱ እንግዲህ እያለቀሱ ጸልየዋል። የሃይማኖት ጽናት አሳይተዋል። ጦርነቱን ከተጠናቀቀ በኋላ እንደገና አለቀሱ። በጣም ስቅስቅ ብለው ያለቀሱበት ምክንያት ይሄ ሁሉ ያዳም ዘር ባህር አቋርጦ መጥቶ ሰው ሀገር ውስጥ ይሄ ሁሉ ሰው እንዴት ያልቃል ብለው እንዲህ አይነት ርኅርኅት እና ሴት ጀግና ናቸው። አሸንፎ መፎከር አይደለም፣ አሸንፎ ማልቀስ።
ይሄ ኢትዮጵያዊነት የሥነ ምግባር ደንብ ነው። እቴጌ ጣይቱ አንድ ውሃ ገድበው ያንን ውሃ ጣሊያን እንዳይጠጣው አድርገው የጣሊያን ጦር በዚያ ውሃ ምክንያት ሲፈታ እጁን ሲሰጥ እጁን የሰጠውን ጣሊያን እኔ አልገለውም አልማርከውም ሂድና አገር ከወዳጆች ከወንድሞች ጋር ተቀላቅለ ከፈለኩ ጋር ከፈለክ ካልፈለክ ወደ አገር ተመለስ ብለው በቅሎ ፈረስ ግመል አስጭነው ወደ ወዳጆቹ እንዲቀላቀል ያደረጉ ታላቅ ምርኮኛ አያያዝ በዛን ጊዜ ምን ማለት እንደሆነ ያስተማሩ ትልቅ መዲናቸው። የአውሮፓ ያላን በርሊን የአፍሪካን ካርታ በጫጭቀው ተካፍለው ዳግም እንደ ጨርቅ መልሰው ተብትበው ሰፍተው የታሪክ ብቱቷ ልብሰው እናንተው ይሉናል የማትስማሙ ስንኩሎች የእርስ በርስ የአንድነት ጸሮች ያልታደሉ ወረኢሉ የከተቱት በጣም ብዙዎች ናቸው። ከምስራቅ፣ ከምዕራብ፣ ከደቡብ ከተለያዩ ቦታዎች ከዚያም አንዳንዶቹ አገር ጠብቁ ብለው ወደ አዲስ አበባ እንደገና መለሷቸው። አገር እንዲጠብቁ እዚህ ደግሞ ኃላፊነት ከተሰጣቸው ውስጥ አንዱ ራስ ዳርጌ ናቸው። አስቡት፣ መንግስት በሙሉ ሰራዊቱን ህዝቡን ይዞ ዘምቶ አገር ከአዲስ አበባ በታች ያለው ምዕራብና ምስራቁ ሁሉ ባዶ ነው። ግን ያንን አገር እንደገና በመጠበቅ የተለያዩ ኢትዮጵያውያን እነ ጆቴ እነ ጦና እና አባ ጅፋር በርካቶች አገር ጠብቀው በመስከረም የዘመቱት ሚኒሊክ ግንቦት 15 ነው የመጡት በ9ኛ ወራቸው። እነዚህ ታማኞች ዙፋናቸውን እንደገና በክብር ለሚኒሊክ ያስረከቡ የቁርጥ ቀን ልጆች ናቸው። አድዋ የታማኝነትን፣ አድዋ የኢትዮጵያዊነት፣ አድዋ የእምነት፣ አድዋ የቅንነት፣ አድዋ የዓለም አቀፋዊነት ድል ነው። ምን ዘመን እውነተኛነት እንደ ሐሰት፣ ሐሰተኛነት እንደ እውነት የተገለባበጠበት፣ ጮሌ የተከበረበት፣ ሌባ የተጀገነበት፣ ቀላል ሰው የተሞገሰበት፣ ፍትህ የተጨለመበት፣ ደንቆሮ ብቻ የሚያውቅበት፣ ልሂቅ የደነቆረበት ምን ዘመን ነው ዘመዶቼ? ከመቼ ወዲህ ጀምሮ ነው ኢትዮጵያውያን ተምሳሌዎቻችንን መብላት የጀመርነው? ወይ የራሳችንን ተምሳሌት አላወጣን ይሄ ትውልድ፣ ወይ ያሉትን ተምሳሌቶች ገፍተን እስከ መጨረሻው አልመራን አልወሰድን። ምንድነው ችግራችን? እስከ መቼስ የራሶቻችንን ጀግኖች እየበላን መቀጠል እንችላለን? በተለይ ትውልዱ ይህንን እንቆቅልሽ ካልፈታ የልጅ ሀገር ጣፋንታ በጣም ችግር ነው የሚሆነው ብዬ ነው የማስበው። እንደ ባለአእምሮ ደግሞ ማሰብ አለብን ደግሞ ብዬ አስባለሁ። ይሄንን ታሪክ የሚያውቅ ስለ አድዋ የተገነዘበ ስለ ጀግንነት የተገነዘበ የተረዳ ህዝብ ምን ሆኖ ነው የሆነውን ሁሉ የሆነው የሚል ጥያቄ ይመጣብኛል። የሆነውን ሁሉ የሆነው ምን ሆነን ነው? ምናችን ተበላሽቶ ነው? ምናችን ተነክቶ ነው የሚል ትልቅ ጥያቄ ይመጣብኛል ሁልጊዜ። አንዳንዶቻችሁን ይመጣባችኋል ብዬ አስባለሁ። ምናልባት የአሁኑ ንግግር ስናገር አንድ ባለቅኔን ያስታውሰኛልና ቅኔያቸው እንዳይደገም በእኛ ዘመን ምናልባት ይረዳናል ብዬ ስለማምን ነው። ባለቅኔው ሲቀኙ እንደዚህ ነው ያሉት። ያምናን ቀን አማሁት ላፌ ለከት የለው መጣ የዘንድሮ እጅግር የሌለው። ይሄ እንዳይሆን በጣም መረዳት የሚያስፈልገው ነገር የሚንቁ አካላት ምን ማድረግ አለባቸው? አድዋን ስናስብ አድዋ ምንድነው የሚያስታውሰን? በአእምሮአችን ጓዳ ውስጥ የሚፈጥረው ነገር ምንድነው? አንዳንዶች ሰዎች አጋጥመውኛል፣ እናንተንም አጋጥሟችኋል ይሆናል ብዬ ገምታለሁ። እንዴት አድዋን ዛሬም ታከብራላችሁ? ለምንድነው የምታካብዱት ይላሉ አንዳንዶቹ። ለምንድነው የማትረሱት? ለምንድነው የሆነባችሁን ሳይሆን የሆነላችሁን ለምን አታስታውስም ይላሉ ብዙዎች። አጋጥሟችሁ ሊሆን ይችላል። ነገር ግን ጥያቄ መጠየቅ አለብን።
ጀርመኖች የሆነላቸውን አይረሱ። ፈረንሳዮች የሆነባቸውንም አይረሱ። እንግሊዞች፣ አሜሪካኖች፣ ሌሎቹም የሆነባቸውንም አይረሱ። ታዲያ ለምንድን ነው እኛን እርሱ የሚል ጥያቄ ማንሳት በጣም አስፈላጊ ነው ብዬ አስባለሁ። ያው በዙፋኑ ፊት ለመቅረብ ይገደዳለሁ። ይህ ከውጭ ነው ለምለም ፈርሶ ተጥሏል። ለኔ ለጣይቱ ብለህ እንኳን ወረቀትን አንጀትህንም ቅደድ። የኛ የሰነድ ግልባጭ በእጃችን እስከቆየ ጊዜና ታሪክ አይቶ ይፈርድበታል። አንተም ብሎ የትልቅ መንግስት ተወካይቴ ወንበዴ በአፍሪካ፣ በካሪቢያን፣ በላቲን አሜሪካ ያሉት መላው ጥቁር ህዝብ አድዋን ነው እንደ ምሳሌ አድርጎ ለነጻነት የተነሳው። አድዋ ትልቅ የነጻነት ስንቅ ነው ብሎ ማለት ይቻላል። ስለዚህ አድዋ ድል እኛ አያቶቻችንና አባቶቻችን ለዓለም በተለይ ለጥቁሩ ዓለም ለነጻነት ናፋቂው ዓለም የሰጡት ትልቅ ስጦታ ነው ቢል ማጋነን አይደለም። በአፍሪካ ህብረትን በአፍሪካ መሰረትነቱ ደግሞ ይሄን እንደሆነ እዛው አድዋ ላይ በድል የተቋጨው አፍሪካውያንን ነፃ ያወጣው አፍሪካ ማለት ከእንስሳ ማይለይ እንስሳ ነው ይባል የነበረ አህጉር አፍሪካ ማለት ታላቅ ጀግና ፈረንጅን ድል የሚያደርግ ዓለምን የሚያኮራ ድል የተጎናጸፈ ታላቅ ኃይል ነው የሚለውን መስርቶ አፍሪካዊነትን ገንብቶ በመጨረሻም አፍሪካ ድነትን ገንብቶ እስከ ትናንትናዋ ድረስ ኖ ሞር እስከሚለው ድረስ የተራመደ የአፍሪካ መሰረት የጣለ ረጅም ሂደት ነው። ፓን አፍሪካኒዝም በስልሳዎቹ አልተጀመረም። ፓን አፍሪካኒዝም በነ ንክሩማ፣ በነ ኬንያታ፣ በሌሎች አፍሪካን መሪዎች አይደለም የተጀመረው፣ በንጉስ ሚካኤል ነው። ቀጥሎ ደግሞ ዋነኛው አጼ ምኒልክ ናቸው። ይሄንን የምልበት ምክንያት ከጦርነቱ በኋላ ኢትዮጵያ ውስጥ መጥቶ የነበረው ጥቁር አሜሪካዊ ሚስተር ዊሊያም ኤኒስ የሚባለው የኢትዮጵያን ጀግንነት፣ የህዝቡ ፍቅር፣ የንጉሠ ነገሥቱ ጠንካራነት፣ በአጠቃላይ የኢትዮጵያን አይቶ የነበረ ጥቁር አሜሪካ በመደነቅና በመገረም ኢትዮጵያ ውስጥ ቆይቶ ወደ አሜሪካ ተመልሶ ሄደ። እንደምታውቁት 88 በተደረገው ጦርነት ላይ ኢትዮጵያ ውስጥ መጥቶ ኤምባሲ ወይም ካውንስል ያልከፈተ ሀገር አልነበረም። የፓን አፍሪካኒዝም እንቅስቃሴ አድዋ ዋና ምክንያት ሆና ልክ በአድዋ በአራተኛው ዓመት በነ ዶክተር ዊሊያም ኢ ቡርጋ ዱቦይ በነ ማርከስ ጋርቪ እና በነ ሲልቨስተር ዊሊያምስ የፓን አፍሪካኒዝም እንቅስቃሴ ሄዶ አምስተኛው የፓን አፍሪካን ኮንፈረንስ ማንቸስተር ላይ ሲካሄድ የወደፊቱ የአፍሪካ መሪዎች ገና ነፃ ያልወጡ 1945 ነው። አፍሪካ ነፃ የወጣችው በ1960 ነው መውጣት የጀመረችው። እነ ናሚዲ አዚኮዌ ኦፍ ናይጄሪያ፣ እነ ጁሊየስ ኔሬሬ ኦፍ ታንዛኒያ፣ እነ ጆሞ ኬንያታ ኦፍ ኬንያ፣ እነ ንክሩማ ጋና፣ እነዚህ ተሰብስበው ዛሬ እዚህ አዲስ አበባ በዓለማችን አራተኛ ዲፕሎማቲክ መናኸሪያ እንድትሆን ሸገርም ምን በለው አዲስ አበባ ምን በለው ችግር የለም የጋራ መኖሪያችን እንድትሆን ያደረጉት እኚህ ትንታግ ናቸው። ዴዝሞንድ ቱቱ ሲናገሩ ወንጌላቸውን ይዘው መጡ ወደኛ። አይኖቻችሁን ጨፍኑ አሉን። አይኖቻችንን ጨፍንን። ነገር ግን አይኖቻችንን ስንገልጥ እኛ የነሱን መጽሐፍ ይዘናል፣ መሬታችንን ግን እነሱ ወስደውታል አሉ። ስለዚህ ካውንተር ናሬቲቭም ይፈጥራሉ እነዚህ ሰዎች፣ በርካታ ነገርም ያደርጋሉ። በዛ ሰዓት እነዚህ የአውሮፓ አገሮች በጠቅላላ አፍሪካን የመቀራመት ሐሳብ ይዘው ሁሉም መጡ። አፍሪካ ለሌላ ዓለም የሚያወራው ታሪክ የለውም
ብለው ሲያስቡ ያላዩት ነገር አለ። ቅድም የተጠቀሰው ዴቪድ ሊቪንግስተን መጥቶ አፍሪካን ባጠናበት ሰዓት አንዲት አገር አላየም። በምስራቅ አፍሪካ የምታበራ አገር አለች። ከአውሮፓ ስልጣኔ የቀደመች አገር አለች። የዓለምን ነገር ሁሉ ያስደነቀች አገር አለች። በጥንት ታሪክ የዛሬ 2800 ዓመታት በፊት የተጻፈ አንድ ታሪክ አለ። ይሄ ታሪክ ምንድነው የሚለው? በግፍ የማይዘምት ህዝብ ቢዘመትበት ግን የማይሸነፍ ኢትዮጵያ የሚባል ህዝብ አለ ተብሎ የተጻፈ ታሪክ አለ። ይሄንን ታሪክ እነዚህ ሰዎች አላወቁትም። ስለዚህ አፍሪካ ለመውረር በሚመጡበት ሰዓት ኢትዮጵያን አላዩአትም። ኢትዮጵያ የአፍሪካ እናት ናት፣ የሌላውም ዓለም እናት ናት። አዎ በግፍ አትዘምትም፣ ቢዘመትባትም የምታሸንፍ አገር ናት። ይሄንን ይዘው መጡ። አፍሪካ በሁሉም ስር እንዲህ ይላል ታሪካችሁ ስታነቡ በ1870 10% የአፍሪካ አገር በአውሮፓውያን ተይዟል። 1870 በ1914 90% አፍሪካ በዩሮፒያን ኮሎናይዘርስ ተይዟል። 10% ተረፈች የተባለችው ኢትዮጵያ ናት። አንዳንድ ታሪክ ላይ ላይቤሪያ ልታዩ ትችላላችሁ። ላይቤሪያ ከአሜሪካ የመጡ ሰዎች የመሰረቷት በአሜሪካ ቁጥጥር ስር ያለች ሀገር ስለነበረች በዛ ሰዓት ቅኝ ግዛት ያልመጡት በበርሊን ኮንፈረንስ ላይ ዩናይትድ ስቴትስም ተወካዮች ነበሯል። ነፃ ሆና የኖረች ሀገር ግን አንዲት አገር ኢትዮጵያ ብቻ ናት። ኢትዮጵያ የነፃነት አገር ናት። አንድ ነገር ወቁ እንዳልኳችሁ ኢትዮጵያ ያሸነፈችው ድንገት ጣሊያንን ብቻ አይደለም። ይሄንን ሁሉ ጊዜ ማወቅ ይኖርባቸዋል። አውሮፓዎቹ ከሰሙት ኢትዮጵያ ዲፊትድ ኢታሊ፣ ዲፊትድ ጀርመኒ፣ ዲፊትድ ስፔን፣ ዲፊትድ ጀርመኒ ሁሉንም ያሸነፈች ሀገር the concept of civilization ኢትዮጵያ ውስጥ ነው ያለው። ስለዚህ የአውሮፓን አስተሳሰብ ሁሉ ድል የመታች ሀገር ኢትዮጵያ ናት። ይሄ ታሪካችን ነው። ይሄ እውነታ ነው። የምንኮራበት ይሄ ነው። ደራሲና ገጣሚ በእውቀቱ ስዩም በከተበው ጽሑፍ እንዲህ ይላል። በእኔ ግምት የአድዋ ድል ትልቅ ጭብጥ የሰውነት ክብር ይሰኛል። ቀደምቶቻችን ወደ አድዋ የጋለቡት በግፍ የተነጠቁትን የሰውነት መታወቂያ ለማስመለስ ነው። እንዲያውም ሰው መሆናቸውን በማያዳግም መንገድ ያረጋገጡት አድዋ ላይ ነው ማለት ይቻላል በማለት ሰው መሆንን ማረጋገጥ ቀላል እንዳይደለ ያትታል። በእርግጥ አድዋ ሰውነታችንን ለማስመለስ ሳይሆን ለመውሰድ የከጀሉትን ያስቆምንበት ነው። ክብር ለእምዬ ምኒልክ፣ ለእቴጌ ጣይቱና ከሳቸው ጋር ለተሰለፉት ሁሉ። ሰው ለመኖር ሰው ያስፈልጋል። በ21ኛ ክፍለ ዘመን የአድዋ ድል እኮ የሲቪና ድል ነው። ያንን ጊዜ ኢጣሊያን በመቱበት ሰዓት የኛ ሲቪናታችንን ያንን ጊዜ የነበረው ኢትዮጵያውያን እኮ ከነሱ የምፈልገው ነገር የለም። እኛ እኮ ፈጣሪ የፈጠረን ህዝብንና ውብ ህዝብንን መብታችንን እንድንጠቀበር ነው። እና እነሱ ኢጣሊያን ምንድነው ያሰቡት? ሶፊስቲኬሽን መሳሪያ ያላቸው እና እናንተ ከናንተ እንበልጣለን ብሎ ነበር። ግን እነሱ ማቁ ምንድነው ከኢጣሊያን የበለጠው ትልቅ መሳሪያዎች አሉ። ያ ትልቅ መሳሪያ ምንድነው? ሲቪናቸው መወደዳቸው፣ ራሳቸው መወደዳቸው፣ አገራቸው መወደዳቸው። አድዋ እኔ የምማርበት እኔ ማየው እኔ የምቀስምበት ዕውቀት ምንድነው ብላችሁ ከጠየቃችሁኝ የሰውን ልጅ መናቅ፣ የሰውን ልጅ ማንቋሸሽ፣ አልፎም ተርፎም ለመውረር መሞከር ነውር ነው፣ ስህተት ነው የሚል ማረጋገጫን የሚሰጥ ይመስለኛል። አሁን ይበቃል። ከፊታችን ውጣ ውጣ ተብሏል እኮ ይሩጣ ውጣ allora ti terete tutta la cosa sarà una guerra እሱኛን አወቅኳችሁ እንደሚል እኛም እሱን እንዳወቅነው ማን ይንገረው? መራርጠው የሚልኩብን ደናቁርቱን መልምለው አስተሳሰቡ የቸክ ሮዛ ፓርክስ የምትባል ጥቁር እንስት በጣም የተወደደች ሴት ነበረች። ከለታት በአንድ ቀን ወደ መስሪያ ቤቷ መሄድ ፈለገች። ወደ መስሪያ ቤት መሄድ በምትፈልግበት ሰዓት ላይ ባስ ያዘች። ባስ ውስጥ ቦታ ፈልጋ ተቀመጠች።
ስትቀመጥ የቆሙ ነጮች ነበሩና ይሄ ቦታ እኮ የኛ ነው ልቀቂ አላት ነጩ ኖ ኖ ኖ ኖ አለቅም አለች እሷ ሌሎቹ መተው ለማግባባት ሞከሩ ለምን አትለቂም እኔ አለቅም አለች ሹፌሩ መጣ ለምንድነው ማትለቂው ቦታው እኮ የነጮች ነው ልቀቂ ሲላት አለቅም አለች አይ ፖሊስ አመጣለው አንጣ አለቅም ትታሰራለሽ እሰረኝ እንጂ ቦታውን አለቅም ለምን ተብሎ ከተጠየቀ እኔም ሰው ነኝ እኔም እኩል ነኝ የሚል ቁም ነገር ብዙዎቻችሁ የቦታው ነገር በጣም ተራ ነገር ነው በጣም ትንሽ ነገር ነው ለምን አትነሳም ብላችሁ ሊሆን ይችላል የቦታ ጉዳይ ነው ነገሩ የስፔስ ጉዳይ ነው ነገሩ ስፔስን ዝም ብሎ በቀላሉ መልቀቅም ማስለቀቅም አይቻልም ስለዚህ ነገሩ የቦታ ጉዳይ ብቻ አይደለም የስፔስ ጉዳይ ነው የክብር ጉዳይ ነው የማንነት ጉዳይ ነው የእኩልነት ጉዳይ ነው ስፔስ ቦታ መልቀቅ አይደለም እሷ እንደዚህ ነው ያለችው የፈለከውን አንጣ እንጂ ቦታዬ ንቀዋት ነው ምናልባት በሴትነቷ ምናልባት ጥቁር ስለሆነች ምናልባት የተገፋ ማህበረሰቡ ስለወጣች ሊሆን ይችላል እናንተ የምትንቁ እዩ ተደነቁ ጥፉ እዛ ጋር ኢትዮጵያ መፍረስ የሚፈልጉ ሰዎች ስራቸው እየሰሩ ነው እኛ ምን እየሰራን ነው it is your time my time our time እና ለናንተም በዚህ ጨለማ ወቅት ተስፋ እንዳትቆርጡ እቺን ነገር በለመና አይደለም ያገኘ መስዋዕትነት ተከፈለው እቺን ነገር የሁላችሁ እቺን ነገር አገሩ ለምን ለምን የሰው መሪ ይገኛል ኢትዮጵያ ለዘላለም ትኖር ሰው ሆነ ነው ዛሬ ያለችበት ሁኔታ የህመም ጊዜ ነው ይሄ የህመም ጊዜን ልንሻገር የምንችለው ሁላችንም የጤንነት አስተሳሰብ ስናስብ ብቻ ነው ይሄን አስተሳሰብ የምናስብ ከሆነ እንሻገራለን ከፍ ወዳለው ደረጃ እንደርሳለን ኢትዮጵያ ድሏ ለመላው ዓለም የነጻነት ምልክት ሆኗል ባንዲራዋ የዘላለም ክብር ሆኗል ሁሌም እንደምንለው በምድር ብቻ ሳይሆን በሰማይ ላይ የሚውለበለብ ባንዲራ ነው ጣሊያን ላይ እኮ ጥቁር አሸነፈ ለማለት አጼ ምኒልክን ነጭ አድርገው ስለው ይሄን ያሸነፈን ምኒልክ አሉ ጥቁር ለዘላለም ግን ድል እንደመታ ዛሬ ያለው ታሪካችን ይመሰክራል ስለዚህ ዛሬ ያሉ ኢትዮጵያውያን በራሳቸው ታሪክ የማይኮሩ በራሳቸው ነገር የማይኮሩ ሰዎች በሽታ ውስጥ ይወድቃሉ ኢትዮጵያን ከፍና አርጋት ኢትዮጵያ የሁሉም ናት ኢትዮጵያ የበረከት ናት ኢትዮጵያ የሰላም ናት ኢትዮጵያ ሆይ ሰላምሽ ይብዛ ኢትዮጵያ ሆይ በሰሜኑ የሰላም ዝናብ ይዝነብብሽ በቦረናም የሰላም ዝናብ ይዝነብብሽ በምስራቁ የሰላም ዝናብ ይዝነብብሽ በሁሉም ቦታ የሰላም ዝናብ ይዝነብብሽ ኢትዮጵያ የሚቃወምሽ ለዘላለም አይኖርም ኢትዮጵያ የቃል ኪዳን ምድር ነሽ ኢትዮጵያ የጀግኖች ምድር ነሽ ኢትዮጵያ የክብር ምድር ነሽ ኢትዮጵያ የነጻነት ምድር ነሽ ኢትዮጵያ የኮሎናይዜሽን ማድቀቂያ ነሽ ኢትዮጵያ የአፍሪካ ብርሃን ነሽ ኢትዮጵያ የንጋት ኮከብ ነሽ ኢትዮጵያ የግሪክ ሁሉ ነሽ ኢትዮጵያ የዘላለም ክብርና ግርማ ነው ለዚህም ደግሞ ዛሬ ላለንበት ዛሬ ለቆምንበት ቅዳሴ ስንቀድስ አሐዱን አንረሳም ምኒልክ ሆይ አንረሳህም ጣይቱ አንረሳሽም ምኒልክ ሆይ ብረሳ ቀኜ ትርሳኝ ኢትዮጵያ ሆይ ብረሳሽ ቀኜ ይርሳኝ አንድ ታሪክ ልንገርና ላቁም ጉይ ስቴት ዩኒቨርሲቲ አስተምራለሁ አንድ ፕሮፌሰር አለ አሜሪካዊ ነው ስሙን ቀይሮ ቴዎድሮስ ብሏል ፕሮፌሰር ቴዎድሮስ ይባላል ልጁን ስም ሲያወጣለት ምኒልክ አለው አማርኛ ተናጋሪዎች ኦሮሞኛ ተናጋሪዎች ትግርኛ ተናጋሪዎች በቤኒሻንጉል በጋምቤላ ያላችሁ በአፋር ያላችሁ የምትወልዷቸው ልጆች ሁሉ ልንገራችሁ ዛሬ
ባትቀበሉት ከጥቂት ዓመታት በኋላ ወንድ ልጅ ሁሉ ምኒልክ ይሆናል ስሙ። ኢትዮጵያ ሀገሬ አፍሪካ